በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። ስብሐት ለእግዚአብሔር ተዛብፃነ እስከዛቲ ሰዓት መንተ ተሐስሳሁ ለሕያው ምስለ ሙታን። ሕያውን ከሙታን መካከል ለምን ትፈልጉታላችሁ? የሉቃስ ወንጌል ምዕራፍ 24 ቁጥር 5። የተከበራችሁ በዓለም የምትገኙ በኢትዮጵያና በዓለም ያላችሁ የክርስትና እምነት ተከታዮች ምእመናን ያላችሁበት እንኳን ለ2017 ዓመተ ምህረት የጌታችን መድኃኒታችን የኢየሱስ ክርስቶስ በዓለ ትንሣኤ አደረሰን አደረሳችሁ እላለሁ። በዓሉ የሰላም፣ የፍቅር፣ የበረከት በዓል ይሁንላችሁ። ትንሣኤ ማለት እንግዲህ ተነሳ ከሚለው ግስ የተገኘ ቃል ነው። ትንሣኤ ማለት መነሳት ማለት ነው። ከትንሣኤ በፊት የሚቀድመው ሞት ነው ማለት ነው። መሞት ይቀድማል። ይሄውም እግዚአብሔር አምላክ ዓለምን ከፈጠረ በኋላ ይህንን የፈጠረውን ዓለም እንዲገዙ፣ እንዲያስተዳድሩ፣ እንዲመሩ ሰውን ደግሞ በራሱ አምሳልና አራያ ፈጥሯል ማለት ነው። ፈጥሮ ከእግዚአብሔር በታች ከፍጥረታቱ በላይ አልቆ አክብሮ ዓለምን እንዲገዙ እንዲያስተዳድሩ ስልጣን ሰጥቷቸው ነበር። ነገር ግን ሕግ ሰጣቸው። እግዚአብሔር የሕግ ባለቤት ነው፣ የሥርዓት ባለቤት ነውና በሕግ እንዲኖሩ ሕግን ሰጣቸው። ሕጉም ምንድን ነው ቢባል ይህንን አድርግ፣ ይህንን አታድርግ የሚለው ሲሆን በተለይ እግዚአብሔር የክብር ቦታ ከሰጣቸው በኋላ ዕፀ በለስ የሚባል ዕፅ አለ። ይህንን ዕፅ አትብሉ፣ በገነት ውስጥ ካሉት ፍሬ ተጠቀሙ፣ ዓለምንም ግዙ፣ ንዱ፣ አስተዳድሩ፣ ምሩ። ነገር ግን ዕፀ በለሱን አትብሉ ብሎ አዟቸዋል። ይህንንም ያዘዛቸው አንደኛ የሰው ልጅ መብላት ብቻ ሳይሆን መጾምም እንዳለበት አባቶች ሊቃውንተ ቤተ ክርስቲያን ይተረጉማሉ። አትብላ የሚለው መጾምም የሰው ልጅ መብላት እንዳለ ሁሉ መጾምም እንዳለ ለማስተማር ነው። ሁለተኛ በእግዚአብሔርና በሰው መካከል የተቀመጠ ሕግ ነውና ይህንን ዕፀ በለስ የበላችሁ እንደሆነ ትሞታላችሁ ብሏቸዋልና እንዳይሞቱ ነው። ሕጉን አክብሮ እንዲኖሩ ነውና ይህ ለሰው ልጅ የተሰጠው ሕግ ለተወሰነ ጊዜ ከተጠበቀ በኋላ የሰው ልጅ የእግዚአብሔርን ሕግ አፈረሰ። ትእዛዙን ሻረ፣ ሕጉን አፈረሰና ሞትን በራሱ ላይ አመጣ። ስለዚህ እግዚአብሔር ሰውን በአምሳሉና በአርአያው የፈጠረው የሰው ልጅ እንደ አምላኩ እንደ እግዚአብሔር ሕያው ለዘላለም ሕያው ሆኖ እንዲኖር ነው እንጂ እንዲሞት አልነበረም። ሰው ግን በገዛ እጁ በራሱ ላይ ሞትን አመጣ። የእግዚአብሔርን ሕግ በማፍረስ የተሰጠውን ትእዛዝ በመሻር ሞትን በራሱ ላይ ያመጣ ማለት ነው። ስለዚህ ሞት ማለት በአጠቃላይ በመንፈሳዊ ትርጉሙ ስናይ የስጋና የነፍስ መለያየት ብቻ ሳይሆን ሞት ማለት በመንፈሳዊ ትርጉም ሞታ ለነፍስ ርሒቅም እግዚአብሔር፣ የነፍስ መሞቷ ከእግዚአብሔር መለየቷ እንደሚሉ ሊቃውንት ሞት ማለት ከእግዚአብሔር አንድነት መለየት ነው፣ እግዚአብሔርን ማጣት ነው። ስለዚህ አዳም እግዚአብሔርን አጣ፣
ገነትንም አጣ፣ የክብር ቦታንም አጣ። ዓለምን ይገዛበት የነበረውን ስልጣን ሁሉ አጣ። ያጣ የነጣ ሆኖ ነዳይ ሆኖ ራቁቱን ቀረ። በዚህ ምክንያት በአዳም በደል ኃጢአት ሕግ መሻር ሞት ወደ ዓለም ገባ። አዳምንና የአዳምን ልጆች በሙሉ ገዛቸው። አዳም በድሎ ነው። ሌሎች ምን አጥፍተው ነው ቢባል በአዳም ኃጢአት በደል የበደሉትም በሞት ስር ነበሩ ተብሏልና፣ ስለዚህ ሞት በዚህ ዓለም በዚህ አይነት ወደ ዓለም ገባ። እግዚአብሔር አምላክ መሐሪ ይቅር ባይ ስለሆነ ሰዎች ሕጉን አፍርሰው ሞትን በራሳቸው ላይ ቢያመጡም እግዚአብሔር ደግሞ ይቅር ባይ መሐሪ ስለሆነ ስለዚህ ከውድቀታቸው ሊያነሳ እንግዲህ አሁን ትንሣኤ ማለት ተነሳ ማለት ነውና ከውድቀታቸው ከወደቁበት ሊያነሳ ከሞት ወደ ሕይወት ሊያሸጋግራቸው በእንግሊዝኛ ወርድ ፓስ ኦቨር ይላሉ። ፓስ ኦቨር ማለት መሻገር ማለት ነውና ከሞት ወደ ሕይወት ሊያሸጋግረው እግዚአብሔር ፈቃዱ ሆነ ማለት ነው። ሊቃውንቱ እና አባ ኤፍሬምም ፈቀደ እግዚእ ያግዕዞ ለአዳም ጌታችን ኢየሱስ ክርስቶስ እግዚአብሔር አዳምን ነፃ ሊያወጣው ሊያድነው ወደደ ብለው እንደተናገሩት በገባላቸው ቃል መሰረት ቃል ገብቶላቸው የቀጠሮ ሰዓት በደረሰ ጊዜ እግዚአብሔር አንድ ልጁን ወደ ዓለም ላከ። ጌታችን መድኃኒታችን ኢየሱስ ክርስቶስ በዓለም ተገለጠ። ከእመቤታችን ከቅድስት ድንግል ማርያም ተወለደ። ብዙ ነገሮችን አስተማረን፣ ሰጠን። በጥምቀተ ክርስትና ወደሱ እንድንመለስ የልጅነት በሞት እና በዕፀ በለስ ምክንያት የሄደውንም ልጅነት በጥምቀተ ክርስትና እንድናገኝ አደረገልን። ወለደን በጥምቀቱ ለቅድስት ቤተ ክርስቲያን ዳግም ወለደን ዳግም እማይ ወይም መንፈስ ቅዱስ ከውሃና ከመንፈስ ቅዱስ ሁለተኛ ልጅነትን ሰጠንና ከዛ በኋላ መጾም እንዳለብን ደግሞ በክርስትና ሕይወት ውስጥ ትልቁ ነገር ሕገ እግዚአብሔርን ማክበር ነው። እምነትን በስራ መግለጥ ነው። እሱም መጾም መጸለይ አስፈላጊ ስለሆነ ወደ ገዳመ ቆሮንቶስ ገብቶ ጾምን አስተማረን። በዚህም ሰይጣንን ድል አደረገ። ይህ ሁሉ የአርአያነት የአብነት ስራ ነው እንጂ እሱ የሚፈልገው ነገር ኖሮ አይደለም። እሱ ሁሉም ነገር የራሱ ነው። ግን ሰው ሆኗል እና በለበሰው ስጋ ወይም ሰው በመሆኑ ሰዎች ማድረግ ያለባቸው መፈጸም የሚገባቸው ለኛ አርአያ ለመሆን ሰርቶ ለማሳየት ያስተማረን ነውና በመጨረሻም መጋቢት 27 ቀን በዕለተ ዓርብ ተሰቀለ። ስጋውን ቆርሶ ደሙን አፍሶ ለኛ ሰጠን፣ ሞተልን ማለት ነው። የአዳምን ሞት በራሱ ላይ አደረገ። እንግዲህ ለካሳ ማለት ነው። አዳምን ከሞት ሊያድነው ከሞት ወደ ሕይወት ሊያሸጋግረው ሞተለት ማለት ነው። ለኛ ሞት። ስለዚህ ዓርብ ተሰቅሎ ሞተ፣ ተቀበረ። በሶስተኛው ቀን እሁድ መጋቢት 29 ቀን ከሙታን ተለይቶ ተነሳ። ሙታንንም አነሳ። ተንሥአ ከመ ያንሥአነ የተነሳም እኛን ያነሳን ዘንድ ነው ብሎ እንደተናገረ ሊቁ በዚህ አይነት ከሞት ወደ ሕይወት ሊመልሰን ከጨለማ ወደ ብርሃን ሊያወጣን ከኃጢአት ወደ ጽድቅ ሊመልሰን አምላካችን መድኃኒታችን ኢየሱስ ክርስቶስ ሰው ሆኖ ስለ ሰዎች ሞቶ ተቀብሮ ከሙታን ተለይቶ በመነሳት ትንሣኤን ያበሰረበት ቀን። ትንሣኤ ማለት ከሞት ወደ ሕይወት መሸጋገር ማለት ከሞት ባሻገር ሌላ ሕይወት እንዳለ ማረጋገጥ ማለት ነውና ከዛ በፊት ግን ትንሣኤ ሙታን አልነበረም። ዓመተ ፍዳ ዓመተ ኩነኔ ተብሎ ይቆጠር ነበር። ስጋ በመቃብር ለዘላለም ይኖር ነበር። ነፍስ በሲኦል ትኖር ነበር። ስለዚህ አሁን ጌታችን መድኃኒታችን ኢየሱስ ክርስቶስ
ከሞት ባሻገር ሌላ ሕይወት እንዳለን ለኛ ያበሰረበትና የሰጠበት ወንሴፎ ትንሣኤ ሙታን ወሕይወተ ዘይመጽእ። አዎ የሙታንንም መነሳት ተስፋ እናደርጋለን። የሚመጣውንም ሕይወት ከሞት በኋላ የሚመጣ ሕይወት እንዳለ ለኛ ያረጋገጠበት ማለት ነውና ይሄ የፍቅር፣ የሰላም፣ የአንድነት በዓል ነው ማለት ነው ትንሣኤ። ይህንን በዓል ስናከብር ጌታችን መድኃኒታችን ኢየሱስ ክርስቶስ ለሰው ልጆች ያደረገውን የቸርነቱን ስራ ማየት ያስፈልጋል ማለት ነው። እሱ እንደወደደን እርስ በርሳችን በመዋደድ በመፋቀር በዓሉን ማክበር ይገባናል ማለት ነው። ይሄውም እንዴት ነው የወደደን ብለን ስንጠይቅ ምን መልካም ስራ ሰራን እኛ የሰው ልጆች እግዚአብሔር እንዲወደን እንዲያፈቅረን ምንድነው የሰራነው ነገር ብለን ራሳችን ብንጠይቅ ምንም መልካም ስራ የሰራነው ነገር የለም። ሕጉን ከማፍረስ ትእዛዙን ከመሻር ውጪ ሌላ መልካም ስራ የሰራነው ነገር የለም። ግን መቼም እግዚአብሔር በምህረቱ በቸርነቱ መሐሪ ይቅር ባይ ስለሆነ በአምሳሉም በአራያውም የፈጠረን ስለሆነ ይህንንም ሲያደርግ እኛ ፍጠረን ብለን ሳንጠይቀው በፈቃዱ ወዶን ያፈቀረ ወዶ ያከበረን በአምሳሉ በአራያው የፈጠረን ዘላለማዊ ክብሩን እንድንወርስ ስለወደደን ነው። ይሄ ክብሩን ሊያወርሰን ስለወደደን ፈጥሮናልና ስለዚህ የፈጠረን አምላካችን በእኛ አልጨከንም ማለት ነው። ብናጠፋም እግዚአብሔር ይቅርታ አድርጎልን ይቅር ብሎን እኛ በበደልነው እሱ ክሶ ማለት ነው ነሳ ደዌነ ወጾረ ሕማምን እንዳለ ቅዱስ ኢሳይያስ ምዕራፍ 53 ቁጥር 4 ላይ ደዌያችንን በሽታችን ሕመማችንን በራሱ ላይ አደረገ ይላል። ሰሙነ ሕማማት ብለን የሕማማቱን የመከራውን መስቀል ተሸክሞ ወደ ቀራኒ ወደሚሰቀልበት ቦታ የተጓዘበትን የተቸነከረበትን እጁን እግሩን የተቸነከረበትን የወደቀበትን የተነሳበትን ምክረ ሞቱ የተፈጸመበትን ይህንን ሕማማቱን ለእኛ ብሎ የተቀበለው አክሊለ ሦክ የእሾህ አክሊል በራሱ ላይ አድርገው ግንባሩ ላይ አድርገው የወጉትን ይህን ሁሉ መከራ ይህ ሁሉ ለካሳ ነው። ለምን ቢባል የሰው ልጅ በሁለንተናው በአካሉ ስለበደለ ማለት ነው። እና ይሄ በእግራችን እኛ አባቶቻችን እንግዲህ አዳምና ሔዋን ዕፀ በለሱን ሲበሉ በእግራቸው በድለዋል። ወደ ዕፀ በለሱ በመሄድ ማለት ነው። በእግራቸው ሄደው በእጃቸው ቆርጠው በአፋቸው በልተው በዓይናቸው አይተው ጎምጅተው በዚህ ሁሉ ነው። በዚህ ሁሉ የበደሉ ስለሆነ በዚህ ሁሉ ካሰልን ማለት ነው። ስለኛ ብሎ እጅና እግሩን ተቸነከረ ማለት ነው። አዎ ተቀጣልን። እሱ ራሱ የኛን በሽታ የኛን ሕመም ተሸከመ እንዳለ ቅዱስ መጽሐፍ። ምን አይነት ፍቅር ነው ብለን ዮሐንስ አፈወርቅ በቅዳሴው ይህን ያህል ፍቅር ምን ያህል ነው ምን አይነት ፍቅር ነው ብሎ ያደንቃሉና መልካም የሰራ ሰው ሊወደድ ይችላል። ሕግን ያፈረሰ ኃጢአት ወንጀል የሰራ አይወደድም በሰውኛ ብንመለከትና እሱ ግን መሐሪ ይቅር ባይ ስለሆነ ከነ ኃጢአታችን ወዶን ከኃጢአታችን አጥቦን ከሞት ወደ ሕይወት ሊመልሰን ወደኛ የመጣበትን ይሄንን ክርስቲያኖች ይሄንን ማየት አለን። እንዴት እንደወደደን እንዴት ዋጋ እንደከፈለብን ለኛ ብሎ እንዴት እንደሞተ መከራ እንደተቀበለ ማየት ያስፈልጋል ማለት ነው። ይሄንን አይተን እኛም ደግሞ
ለሰዎች የቸርነት ስራ መስራት ይገባናል። በዚህ ዓለም ስንኖር እኛ ሙሉ አካል ያለን ሰዎች ያለንን ያህል እግር የሌላቸው እጅ የሌላቸው ሰርቶ መጠቀም የማይችሉ ሰዎች ቀን የጨለመባቸው በችግር ያሉ ወገኖቻችን አሉ። ዓይን የሌላቸው እግር የሌላቸው ዓይናቸው እየፈረጠ እጃቸው የተቆረጠ ወገኖቻችን ብዙ ናቸው። ከቀያቸው የተፈናቀሉ የተሰደዱ፣ እኛም ከቀያችን ከገነት ተፈናቅለን በስደት የሚኖር ነበርና ከዛ ነው እግዚአብሔር የመለሰንና በዚህ ዓለም እየተንከራተቱ ከቀያቸው ከክብራቸው ተዋርዶ የሚኖሩ ሰዎች ስላሉ እነሱን በማሰብ አብሮ በመብላት አብሮ በመጠጣት በእጃችን ያለውን በማካፈል ለሰው ልጆች በመራራት የተጣላን ሰዎች ደግሞ ቂም በቀሉን አስወግደን በመታረቅ በመስማማት በመቻቻል ሀገራችን ኢትዮጵያ የብዙ ብሔር ብሔረሰቦች ሀገር ናትና መገፋፋቱ ስለማይበጀን ስለማይጠቅም አሁን በሀገራችን ውስጥ ያለው ልማቱ ይሄ ሀገርን የማሳደግ ተግባር እንዲቀጥል ሰው ችግርም ካለ በጠረጴዛ ዙሪያ ተሰባስቦ በመደማመጥ በመቻቻል ችግር መፍታት ይቻላል። በውይይት ነው እንግዲህ ከእንግዲህ በጦርነት እንግዲህ ያለፈው አሮጌ ዘመን አልፏል። ሰዎች አንዱ ተነስቶ በጥይት በጠመንጃ ሌላውን አውርዶ ወደ ስልጣን የሚወጡበት ያም ደግሞ ጠመንጃ ሌላው ጠመንጃ ይዞ እስከሚመጣ ድረስ ይቆያል። ከዛ በኋላ ይወርዳል። እንደዚህ አይነት ቁማራ አይነት ጨዋታ አያስፈልግም ማለት በእውነቱ ዘመኑ የቴክኖሎጂ ዲጂታል ቴክኖሎጂ ዘመን በመሆኑ ዘመናዊ ወደ ዘመናዊ ዓለም እየተሸጋገርን ስለሆነ በዚህ አይነት ኑሯችንን በሰላም በፍቅር በመደማመጥ በመስማማት በውይይት በማመን በዚህ አይነት ችግሮቻችንን እየፈታን በሰላም በፍቅር ክርስቶስ ከኛ ጋራ እንደታረቀ እኛ የሱን ሕግ ነው የሻርነው ትእዛዙን ያፈረስነው እና እሱ ግን ከኛ ጋር ታረቀ ይቅር አለን። እኛ ስለዚህ እኛም የይቅርታ ልብ ሊኖረን ይገባል። ይቅር መባባል በሀገራችን በኢትዮጵያ ውስጥ ሰላም ፍጹም የሆነ ሰላም እንዲወርድ የሰላም ሰዎች መሆን አለብን። እቺ ሀገራችን ሀገረ እግዚአብሔር ትባላለች። ኢትዮጵያ ታበጽ እደዊሃ ሀበ እግዚአብሔር፣ ኢትዮጵያ እጆቿን ወደ እግዚአብሔር ትዘረጋለች ብሎ እግዚአብሔር በቅዱስ ዳዊት ላይ አድሮ ባለቤቱ እግዚአብሔር መስክሮላታልና ይቺ ሀገረ እግዚአብሔር የሆነችው ኢትዮጵያውያንም የተመረጡ ወገኖቻችን ማንኛውም ኢትዮጵያዊ ሙስሊም ይሁን ፕሮቴስታንት ይሁን ዋቅፈታ ዋቴቨር ሁሉም ኢትዮጵያዊ የተባረከ የተቀደሰ በመሆኑ በሰላም በፍቅር በአንድነት በመተሳሰብ መኖር ይገባል እና ስለዚህ በዚህ አይነት በእጃችን ያለውን ለሌላቸው እያካፈልን የተጣላን ታርቀን በዚህ አይነት በዓሉን ብናከብር ትልቅ ትርጉም ይሰጠዋል። ትልቅ ትርጉም አለው። ስለዚህ እንለወጥበታለን ማለት ነውና በዓሉም የሚያስተምረው የሚመክረው እንደዚሁ አይነቱን ስራ ነው። በዚህ መልክ በዓሉ መከበር አለበት እላለሁ። ከትንሣኤ ትምህርት መካከል አንዱ ትንሣኤ ልቡና ነው። ትንሣኤ ልቡና ማለት በልብ መነቃቃት መነሳት ማለት ነው። ለስራ ሊሆን ይችላል፣ ለልማት ሊሆን ይችላል፣ ለውጥ ለማምጣት ሊሆን ይችላል፣ ፍቅር ለማውረድ እርቅ ለማውረድ ይሆናል። በአጠቃላይ ለመልካም ስራ ህዝብን ለማገልገል ሀገርን ለማበልጸግ ይችን ድሃ የሆነች ሀገራችንን
ወደ እድገት ለማምጣት እንደሚባለው ለማሻገር ይባላል እና ከድህነት ወደ ብልጽግና ወደ ክብር፣ ከውርደት ወደ ክብር፣ ከድህነት ወደ ማግኘት፣ ወደ ብዕልነት፣ ወደ ባለጸጋነት ለማሸጋገር መጀመሪያ ምንድነው የሚያስፈልገው? ትንሣኤ ልቡና፣ በልብ መነሳሳት ይጠይቃል። ከዚህ አንጻር በሀገራችን በኢሉባቦር ሀገረ ስብከት እኛም በእግዚአብሔር ፈቃድ በመንፈስ ቅዱስ ፈቃድ ወደዚህ ከመጣንበት ጊዜ ጀምሮ በተቻለ መጠን የሚዳሰስና የሚታይ መሬት የነካ ሕዝብ ያወቀው ፀሐይ የሞቀው ጉዳይ ለውጥ ለማምጣት ጥረት እያደረግን ነው። ይሄ ማንም ሰው የሚመሰክረው ነው። በተቻለ መጠን እንግዲህ የቢዝነስ ሰዎች ወይም ደግሞ የንግድ ሰዎች ማለታችን ዕለት በዕለት የሚሰራውን ስራ ንግዳቸውን የሚቆጣጠሩበት ስኪል ማለት ችሎታ ያላቸው ማለት ነውና በኢሉባቦር ውስጥ በአንድ ዓመት ውስጥ ብቻ ለተሰራው አገልግሎት ወይም ስራ ነጥብ ሰጥተውታልና 9.5 ብለው ነው ሰጡት። 9.5 ማለት ኦልሞስት 5 ብቻ የጎደለው ማለት ነው። 3 ዓመት ስንጨምርበት እንግዲህ የት መድረስ እንዳለብን ያሳያል ማለት ነውና ስለዚህ በተቻለ መጠን ይሄንን ህዝቡም ተሳትፎ እያደረገ እኛ ከህዝብ ፊት ነው የምንቆመው። ልማቱን የሚያለማው ህዝብ ነው። ልማቱ የህዝብ ነው። የልማቱም ተጠቃሚ ህዝብ ነው። ስለዚህ ህዝቡ ልማቱንም የሚያለማው ህዝብ ነው። እኛ ማነሳሳት፣ መቀስቀስ፣ እንዲሰሩ ማድረግ ነው። በዚህ ረገድ በተቻለ መጠን እንቅስቃሴ አድርገን ውጤትም አግኝተናልና አሁንም በጣም የኢሉባቦርን ምእመናን አመሰግናቸዋለሁ። በተለይ 100 ብር ለቅዱስ ተግባር ብለን የተነሳንበትን አንድ ፕሮጀክት በጥሩ ሁኔታ ሰርተዋል እና ጥሩ ውጤትም እየተመዘገበ ነው። ስቲል እየሄደበት እየመጣ ነው ያለው። ገና ሰው እያወቀ እየተረዳ ሲሄድ በቁጭት እየሰራ ነው ያለውና ስለዚህ አሁንም ይሄው ወደፊት እንዲቀጥል መልእክታችንን እናስተላልፋለን። የኢሉባቦር ባለሀብቶች ከጎኔ ስለቆሙ ከእንግዲህ ብቻዎትን አይሰሩም ብለዋል። ይህንን ነጥብ ከሰጡ በኋላ በዚህ በአጭር ጊዜ ውስጥ ይህንን ስላስመዘገቡ ይህንን ጥለው እንዳይሄዱብን ከዚህ በኋላ ብቻዎትን ወይም ከካህናቱ ብቻ አይደለም የሚሰሩት፣ እኛም ከጎኖት እንቆማለን። ከከተማ እስከ ገጠር ያሉ ወገኖቻችን፣ ወንድሞቻችን፣ ባለጸጋዎቹን፣ ነጋዴዎቹን አሰልፈን አብረን እንሰራለን ብለው ከኔ ጋር ተሰልፈው ነው ያሉትና በዚህ አመሰግናቸዋለሁ። ይሄው ድጋፋቸው ከኔ ጋር እንዲሆን እንዲቀጥል አሁንም በእግዚአብሔር ስም ጠይቃቸዋለሁ። ሌሎች ያልሰሙ ያላወቁ ካሉ ደግሞ ከዚህ ተምረው አውቀው ከጎናችን እንዲቆሙ። ልማቱ ለውጡ የህዝብ ነውና እኔ እዚህ አልሄድም። እዚህ የኢሉባቦር የቅዱሳን ሀገር ነው። ኢሉባቦር ጥንታዊ ሀገር፣ የእነ አቡነ ሚካኤል ሰማዕቱ ሀገር፣ ጎሬ ባለ ታሪክ ቦታ እስከ ቤተ መንግስት መሆን የደረሰች ከተማ ያለባት ሀገር ናትና ኢሉባቦር ይህንን እንደ ታሪክነቱ እንደ አንጋፋነቱ እንደ ባለ ታሪክነቱ እንዲቀጥል እንደ ክብሩ የሚገባውን ክብር እንዲያገኝ እንሰራለንና በዚህ ህዝቡ እንዲተባበር መልእክታችንን እናስተላልፋለን። ሌላው እንግዲህ በዓሉ እንደተናገርኩት ነው። በደስታ የፍስሐ የሰላም የፍቅር አንድነት ነው። ከጨለማ ወደ ብርሃን ከሞት ወደ ህይወት የተሸጋገርንበት ስለሆነ ሞት ማለት አሁንም በብርሃን ውስጥ ሆነን ክርስቶስ ካበራልን በኋላ ከሞት ወደ ህይወት
ከቀየረን በኋላ ከሞት ወደ ትንሣኤን ከሰጠን በኋላ እንደገና ወደ ኋላ ተመልሶ መጣላት፣ መጨቃጨቅ፣ ሰላም ማጣት ይሄ ሞት ነው፣ ጨለማ ነው። በጨለማ ውስጥ ይኖራል ብሏል ሐዋርያው ዮሐንስ። ወንድሙን የማይወድ በጨለማ ውስጥ ይኖራል ተብሏልና፣ ስለዚህ ክርስትና ፍቅር ናት። በሰላም በፍቅር በአንድነት እንድንኖር በዓሉንም በዚህ መልክ እንድናከብር ክርስቶስ እንደወደደን እኛም እርስ በርሳችን እንድንዋደድ እንድንቻቻል መልእክቴን አስተላልፋለሁ። እንኳን ለ2017 የጌታችን የመድኃኒታችን የኢየሱስ ክርስቶስ በዓለ ትንሣኤ አደረሰን አደረሳችሁ። በዓሉ የሰላም የፍቅር የአንድነት የእርቅ የሰላም የብልጽግና የንስሐ ዘመን በዓል ይሁንላችሁ እላለሁ። ወስብሐት ለእግዚአብሔር።